እንዴት አልደወልክልኝ? እኔ እኮ ሎኬሽን ምናምን ስትለኝ ያው መመጣ መሰለኝ። አሁን ላይ መጥቼ ስላለው ነገር ብናወራበት ይሻላል ብዬ ነው። እሺ ቁጭ በል። ስትመጣ መንገድ ላይ ማንም አልተከተለም አይደል? አይ አይመስለኝም። በጣም ያስገረምከኝ። እስካሁን ምንም ላምን አልቻልኩም። እንግዲህ ምን ታደርገዋለህ? መሆን ያለበት ነገር ነው አይደል? ከዚህ በላይ ያስገረመኝ እንዴት አስችሎ ግን ምንም ሳታማክረኝ ቀረ። በጣም ይገርማል። እሺ አሁን ከነገርከኝ ነገሮች ሁሉ ሌላ የቀረ ነገር አለ? ብዙ ነገሮች አሉ። እዚህ የደረስኩት በብዙ ነገር ውስጥ አልፌ ነው። ሁሉም ነገር ቀስ እያልኩ እነግርሃለሁ። እሺ አንተ እንዳልክ አሁን ላይ ምንም ነገር ብትነግረኝ ከመገረም ውጭ ምንም ነገር አላረግም። ብቻ ኮርቼብሃለሁ። በብዙ ነገሮች ሳልረዳ ቀርቼ ለተናገርኩ ነገር ይቅርታ አድርግልኝ። አንተ ልክ ነበርክ። አንድ ጓደኛ መናገር ያለበትና ማድረግ ያለበትን ያደረገው። ስለዚህ ይቅርታ ማለት አያስፈልግም። እሺ አሁን ላይ ነው ያለው ማለት እንድረዳ ከፈለክ ያለበትን ነገር ብትነግረኝ ይገባል ብዬ አስባለሁ። አዎ ልክ ነህ። ኧረ ቆይ ትላንትና ደጋግሜ ስልክ ስደውልልህ ነበር፣ ግን እያነሳን ነበር። ካነሳህም በኋላ በስነ ስርዓት እያወራኝ አይደለም። ቤዛ አልነገረችም እንዴ? ቤዝ ምን ልነግረኝ ትችላለች? አልተገናኛችሁም እንጂ ትነግርህ ነበር። ቢኒ ምንድን ነው የተፈጠረ ነገር አለ? እንዴት አድርጌ እንደምነግርህ ቢኒ እባክህ አታስጨንቀኝ። የጠየኩህን በቀጥታ መልስልኝ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። አቤት ስደርስ ግን ጽጌ ራሷን ልታጠፋ ሞክራ። ምን? አሁን ደህና ነች። ይኸውልህ አንተ ብቻ ተረጋጋሽ። ምን እያልክ እንደወጣ አሁን ደህና ናት። የኔ ንግስት። አቤት። ምንድን ነው? ወረቀቶቹን አምጥቼልሻለሁ። አንቺ ባለመፈረምሽ ምክንያት ብዙ ስራ እየተበላሸ ነው። ቆይ ምንድን ነው 10 ጊዜ ወረቀት የምትለው? አንተ መፈረም አትችልም? ይሄ ደግሞ ምን ማለት ነው? ምን ለማለት ሊሆን ይችላል? ቀጥተኛ ጥያቄ ነው የጠየቅኩ። የኔ ንግስት፣ ለምንድን ነው ግራ የምታጋቢኝ? ለመጨረሻ ጊዜ ነው የምነግርሽ። ወረቀቶቹን አንብቢና ፈርሚባቸው። ደግሞ ስራ ውስጥ እስከገባሽ ድረስ ብዙ መፈረሚያቸው ወረቀቶች ይኖራሉ። ስለዚህ እሱንም ልታምኝበት ይገባል። እየጠበኩሽ ነው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። የተረገምክ እስኪ ምን እንደምታደርግ እናያለን። የኔ ንግስት፣ ለምንድን ነው ሰው ያላሰበው መጥፎ ነገር የምታሳስቢው? ኧረ እንደዛ ነው። እሺ ኖሪ ልትወስደኝ ነው? ቆይ ቢሮ አንሄድም እንዴ? አይ መጀመሪያ የሆነ ማሳይሽ ቦታ አለ፣ ወደዛ ነው።
አሁን ለናታን ከነገርኩት እስካሁን እንዴት ትዝ አላለችሽም ቢለኝስ? ቆይ ምንድን ነው የማደርገው? ሳልናገር ልሄድ? ፈጣሪ ሆይ በመንገዴ ብቻ አንተ ተከተለኝ። በቃ ያለው ነገር ይሄ ነው። ሌላ ያልገባሽ ወይም ደግሞ ቅር ያለሽ ነገር ካለ መጠየቅ ግን ትችያለሽ። እሺ? አይ ሁሉም ገብቶኛል። እንደዛ ከሆነ በቃ አሁን ወደ ቤት እንሂድ። ደግሞ ሶስታችንም በአንድ መንገድ መሄድ የለብንም። በተለያየ መንገድ ነው መሄድ ያለብን። አዎ እንደዛ ነው የምናደርገው። በቃ ውዴ አንቺ ሂጂ፣ እኛ ቀስ እያልን ተራ በተራ እንሄዳለን። እሺ በቃ ቻው ቻው። ኡፍ አምላኬ ተመስገን። በአሁኑ የሚሳካልን ይመስለኛል። እንደ ፈጣሪ ፍቃድ። በቃ አሁን አንቺ ሂጂ፣ እኔ ቀስ ብዬ እመጣለሁ። አይ አንተ ሂድ፣ እኔ ቀስ ብዬ እሄዳለሁ። አረ እንደዛ አይሆንም። መጀመሪያ አንቺ ከዛ እሄዳለሁ። ዳጊ ሂድ አልኩ አይደለ እንዴ? ከዛ በኋላ እኔ እከተልሃለሁ። ደረቅ ደረቅ እኮ ነሽ። እሺ በቃ ራስን ጠብቂ። እሺ ቻው። እሺ ዳጊ አንተም ራስን ጠብቅ፣ ዙሪያን በደንብ እያየክ። እሺ ደግሞ ስማ፣ ቤት እንደገባ ደውልልኝ። እሺ ደውልልሻለሁ። ጽዮን ላይ ናት። ቆይ እናንተ ግን ምንድን ነው ችግራችሁ? እኔ ምን አቀላለሁ እንዴ? ቆይ እዚህ ቤት ትልቅ ሰው የለም ብላችሁ ነው እንዴ እንደፈለጋችሁ የምትወጡት የምትሮጡት እንዴ? እኔን እንኳን ትንሽ አታከብሩኝም እንዴ? ናታንስ ወደ ለውጥ ነው? አይ አይደለም፣ ቀሚስ ውስጥ ደብቄው ነው። እናንተ ግን ቆይ ችግራችሁ ምንድን ነው? እኔ ስታዩን ጥበቃ መስላችኋለሁ እንዴ? እንዴ አንድ ቀን ቆይ በቀልቤ መብላት አልችልም። ፈጣሪስ አይ ፈጣሪ ወይ እንደው እዚህ ቤት እኔ ሳወራ ማንም ሰው ንግግር አይጥመውም። ከዚህ በኋላ አንዴ ትንፍሽ አልልም። እስቲ ከዚህ በኋላ አንዲት ንግግር አልናገርም። ታዩኛላችሁ። አዎ ሉሊት፣ ከዚህ በኋላ ራሽን አስከብሪ። አንቺ ዝም ስትይ እንዴት እንደሚርበተበቱ ያለሽ። ከዚህ በኋላ አንድ ቃል አይወጣኝም። ጸጥ ነው የምላችሁ። አዎ እንዴት እንደሚርበተበቱ ያለው ወንድምሽ ጽዮን እያሉ ስምሽን እየተጠራ ወደ ላይ ወጥቶልሻልሽ። እንደምን እያደረገው ነበር? ሂድና ተከታዩ። ምን ወንድሜ? አዎ ወንድምሽ። ምን ወንድሜ ትያለሽ? አዎ ወንድምሽ። ኡፍ ሉሊት ኡፍ። ኡፍ ሉሊት ኡፍ። ቆይ ሉሊት ምን ታድርግሽ? አይ አንቺ ሉሊት፣ ቆይ አሁን አላወራም ብያል ነበር እንዴ? አይ ናቱ አንዴ ላናግርህ። ምንም እንድትናገርኝ አልፈልግም። ትሰምኛለሽ ቤዛ? ይሄን ነገር መናገርም ሆነ ማውራት የነበረብሽ ገና መጀመሪያ ላይ ነበር። እሺ እንደዛ ከሆነ እንውጣና ላስረዳክ። ቤዛ ዝም በይ፣ ዝም በይ። ቢኒ አንዴ እናውራ፣ ትወጣልናለች። ቁጭ በል ቢኒ። ትሰምኛለሽ ቤዛ? ምንም ነገር መደበቅ ትችያለሽ። በእህቴ ጉዳይ ግን ምንም ነገር ልደብቂ መብቱ የለችም። በዛ ላይ ደግሞ እንደዚህ ያለ ነገር ቆይ እንዴት አስቻለሽ? ኧረ እንደዛ ነው የሚሰማክ? ቆይ ስለምን መብት ነው የምታወራው? ሲጀመር እዚህ ቤት የታለህና ነው እኔ የምነግርህ? ቆይ እስኪ ንገረኝ፣ ስትፈልግ የምትከፍተው ስልክክ ላይ እንድደውልልህ ነው የምትፈልገው? ንገረኝ እስኪ። ማታ እዚህ ቤት ለማደር ስትመጣ ነው የምነግርህ? ንገረኝ እስኪ ንገረኝ። ናታን ትሰማኛለህ? መብትና ግዴታን የረሳኸው አንተ ነህ። ትሰማኛለህ ናታን? ስለምን ፍትህ ነው የምታወራው? መጀመሪያ ለእህትህ ድረስላት። እሺ እንደው ቀባጥር ናታን፣ የሰው ልጅ አንዴ ነው የሚያወራው። ይህንን ጉዳይ
ከጽዮን ጋር ካወራክ በኋላ የዛን ጊዜ እንነጋገራለን። ምን ነው ደነገጥሽ? ያወራነውን ነገር ሰምተሻል እንዴ? አረ ምንም ነገር አልሰማሁም። ገና እየመጣሁ ነበር። Well, that shouldn't be part of your morning routine. Healthy gums don't bleed. If you're seeing red when you brush, it could be a sign of gum disease. Parodontax Active Gum Repair helps repair gums from 1 week. Parodontax. አሁን ቀና ብለሽ ስለተፈጠረው ነገር አውሪኝ። ምንም አይደለም እኮ ማለቴ እንደዛ አይደለም። በስነ ስርዓት አውሪ። ናት ዝም በል ቢኒ። ተረጋጋ እንጂ እየጮህኩባት እኮ ቢኒ ዝም በል። ልትሞቺ ነበር? ጥለሽኝ ልትሄጂ? እኔ ያላንቺ ማን አለኝ? ይህን ሁሉ እኮ መሆነው ላንቺ ነው። ላንቺ አንቺ እንዲህ የምለፋው ምንድን ነው ያደረኩሽ? አትሁኝ። እንደዛ አይደለም። በጣም ነው የምወድህ። ቆይ እኔ ያለ አንተ ማን አለኝ? አንተ ብቻ እኮ ነው ያለኝ። እንደዚህ ያደረግሽ እሺ እነግርሃለሁ። ቢኒ ካላስቸገርኩ ብቻችንን ትሆናለህ? እሺ ወንድሜ ምንድን ነው ያልሽው? ወንድሜ እንደማትቆጣኝ ቃል ገባልኝና ከዛ በኋላ እነግርሃለሁ። ችግር የለውም፣ አልቆጣሽም። ምንድን ነው ንገሪኝ። ራሴ ላጠፋል ነበር ማለቴ የቤዛ ሀሳብ ነው። እኔና ቢን ለማስታረቅ ስትል ነው። ምንድን ነው የምትይኝ? ምን አደረጋት ነው ልጁ? እሺ ቢኒያሚን ያውቃል? አይ እንዴት ይህንን ሊያውቅ ይችላል? አሁን ልነግረው አልችልም። እሱን ይሻልሻል፣ ይሻልሻል። ቆይ እናንተ ምን አይነት ጉዶች ናችሁ? እናቴ እማዬ
ሄሎ ማይ፣ የት ሄደሽ ነው? ቤት መጥቼም እኮ አጣሁሽ። ጎረቤትም ሳይሽ ደግሞ የለሽም። አይ አንድ ጉዳይ ገጥሞኝ ወጣ ብዬ ነው። እዚሁ ቅርብ ነኝ መጣሁ። የምን ጉዳይ? እንደዚህ ሆነሽ የሚያስወጣ ጉዳይ ምን ቢሆን ነው? ቆይ እዚሁ ቅርብ ነኝ ልጄ፣ እመጣለሁ። እንዴ ዳጊነት ጉልት ጀመርሽ? ያበደ ነጋዴ ወጥቷል እባክሽ። አቤል እማዬ፣ ጉሊት እማዬ። ምን አገባ ጋጦ ወጡ። በልጥፋ ከፊቴ። ምን ያስቅሃል? ጥርሴ ይርገፍ። ተረጋጊ ሴት። ልሸጫለ እንዴ ተቀመጥሽው? ይኸውልሽ ምልሽ ነገር ከሰማሽ ብቻ ነው የምገዛሽ። የአንተ ገንዘብ ባፍንጫ ይውጣ። አሁን ዘር በልልኝ ከፊት ለፊቴ። ቆይ ጸባይ ከቤታችን እንዴ ተበጠበጠ? ኧረ አንጀት ይበጥበጥ። በዚህ ልንቻናትን ሳል ዘር በል ከፊቴ። ሂድ ጥፋ ከፊቴ። ነግሬሃለሁ ሂድ። እንደዚህማ አትይኝ። ይኸውልሽ የሚጠቅምሽን ነገር ልነግርሽ የመጣሁት። ይኸውልሽ እኔ የምኖረው ከልጅሽ ጋር ብታይ ልጅሽ ስለ አንቺ አውርታ አታውቅም። እውነትህን ነው? አንተ ከኤፉዬ ጋር ነው የምትኖረው? ልጅ ስለ እኔ አውርታ አትጠግብም? አዎ እዛ ባልኖር ኖሮ ሲሰፈርተኝ ነበር። ቀጣፊ! አንተን ማምለክ ይመስልሃል? እኔ ማንም ሕፃን ልጅ መጫወቻ ነኝ? አንተ ቀይሲ! ሂድ ጥፋ ከፊት ለፊቴ። ታዩሽ ድሮም ክብር አይወድልሽም። ያለኝ ነገር እውነቱን ይሁን እንዴ? ቢሆንስ የማይረባ ምን አባቱ ሊያተርፍ? መቼስ ለእኔ አስቦ አይሆንም። አንድ ነገር አስቦ ነው እንጂ። ወይ ዳጊ ምን አልክ? ቆይ ይሄ ልጅ ግን ምኑን ነው የሚያመው? ነው ወይስ በትክክል መራመድ አይችልም? አይ አሞት ይሁን እንዴ? ለነገሩ ቢያመው ደግሞ መጸዳጃ ቤት ላይ ነው፣ ወደ ውጭ ሮጦ አይወጣም ነበር። አይ ምን አይነት ጉድ ነው? አይ ይሄ ሌላ ደግሞ መጣች። ቆይ ምንድን ነው ብቻሽን እንደዚህ የሚያስወራሽ? አይ ምንም አይደለም እንዴ። ቆይ እዚህ ቤት ግን ስርዓት የሚባል ነገር የለም እንዴ? ሁሉም ሰው እንደ ከተማ ባስ እንደፈለገ እዚህ ቤት ይገባል ይወጣል እንዴ? ምንድን ነው ነገሩ? አንቺ ስለ ሰው ህይወት ምን አገባሽ?